ይሄ ግለሰቡ ግን መጥቶ ማህበረሰቡን ለማሰደብ የጅቦ አበላል ግን የተለየ ነው ያሆነው። እናቴ ኖ ጆከር አንድ ነገር ልንገር፣ እናቴን እየቀለድን አይደል? ነው ጆከር፣ አንተ ራስህ በጣም የደነዘስክ ፋራ እንደፈለጉ ነው የሚያሽቆጠቁቱን። አንዳንዴ ፋራ መስላችኋል። ይሄ የሸርሙጣ ልጅ ስማ፣ በግልጽ መጥቶ አንተ አባቶች የመሰረቱ አያቶች ያቆሙትን ሀገር መራገጥ አይችልም። እንደ ሀገር ቆሟል። እኛ ኤርትራውያኖች እናከብራለን፣ እንወዳቸዋለን። እንደዚህ አይነት ግለሰብ መጥቶ ግን አይሳደብም። እኔ ደግሞ አንድ ነገር የምናገረው ነገር እዚህ ላይ አለ። ኦኬ ተናገር። ምንድነው አንተ? በመጀመሪያ ደረጃ ቤቱ የጅቦ ነው። በመጀመሪያ ደረጃ እኛ የባህር ጥያቄ አላነሳንም። የሀሳብ ጥያቄ በእኛ ማህበረሰብ ዘንድ ጥያቄ የለም። የነፃነትና የማንነት ችግር አትግደሉን የሚል ጥያቄ ነው ያለን። እኛ አንድ ሰው ወንጀለኛ ተብሎ የሚከሰሰው በወንጀሉ ልክና ባደረገው በሰራው ነው። እኛ ዛሬ ከነሱ ከዚህ ከባንዳ ጎን ቆሜ የዛሬ ስንት ዓመት ሙሉ ለምን ያ ሁሉ ዓመታት ጋቢና ፎጣ አልብሶ አናቱ ላይ ቅቤ ሲጠፈጥፍለት ለምን ያን ጊዜ ጥያቄ አላነሳም? ዛሬ ነው ጥያቄ የሚያነሳ። ዛሬ እኛም እሱ ጥያቄ አይደለም። እኔ ፖይንት ያወራው አገራዊ ክብር አንድ ግለሰብ አገራዊ እንደ ግለሰብነቱ ማስተካከል ያለበትን ነገር እናቱ ልብዳለት የሊጥ ጠፍጣፊ ያለ በለው ሚኪ ቢባል ቆሻሻ በለው ያፒ ቆሻሻ እናቱ ምንም አላረገችም። ግን እንደዚህ አይነት ሊጥ ጠፍጣፊ ይሄ የወንድ አልጫ ማለት ነው። የምሬን ነው የምልህ። ቂጣ ጠፍጥፎ በዶሮ ወጥ ፈርፍሮ ነው የሚበላው። እንጀራ ወጥ መብላት እንኳን ማይችል። እሱን በመስደብ ሳይሆን ይኸው ምን መሰለ፣ ወደ ዋናው ሐሳባችን ስንሄድ ማለት ነው። ጃፒ አንድ ነገር ልንገር፣ ጌታን በጣም ይንቁናል። እናቴ ትሙት ማሪ ሲያወራ እየተቆጣ ነው የሚያወራው፣ እያስፈራራ። ሚኪን ተመልከት። አንተ ማሪ ስርዓት አለው እኮ ጅቦ ማሪ ነገር ነው። አንዴ ተረዳኝ። ሚኪ ሲያወራ ሰምተዋል። በጣም እየናቀን ነው። ይሄ የምንናቅበት እኛ ራሳችን የፈጠርነው ነገር ገባ። ክፍፍላችን ውስጥ እኔ እኮ አብይ አህመድ እኮ የትግራይን ህዝብ ጨፍጭፏል እኮ፣ ብርሃኑ ጁላ እኮ ጨፍጭፏል እኮ። ግን አገራዊ ክብር የሚባላል እነዚህ ለህግ የሚቀርቡ ሰዎች ናቸው እኮ። ያጠፉት ጥፋት እኮ ተሰንዶ ተቀምጧል እኮ። የምንቀጣበት ጊዜ ይመጣል። ገባ። አማራ ላይ የሚደረገው አገራዊ ክብራችንን ግን አሳልፈን ስንሰጥ እንደ ኢትዮጵያ እኮ ነው የሚያሸንፉን። ታውቃለህ? ግን እንደ ኢትዮጵያ ሲያሸንፉን አማራም ትግራይም ኦሮሞም እንደሆነ ግን ታውቃላችሁ። ኢትዮጵያን እናሸንፋታለን እያሉ ኢትዮጵያውያን ቤት ቁጭ ብሎ ሲያወሩ ግን ትንሽ ድንግጥ አለ። እንደዚህ አይነት ፖለቲካ እንደ ግለሰብ በተናገረው ነገር ልትናገረው ትችላለህ። ይሄ እንደ ኢትዮጵያ